ጉድ ሞርኒንግ ስቱደንትስ ተቀመጡ። ያው ዛሬ እንግዲህ ዩኒት 2 ገብተናል። ሪላቲቭ ክሎዝ ነው የምንማረው። ሪላቲቭ ክሎዝ ዩኒት 2 ገብተናል። ሪላቲቭ ክሎዝ ስልካችሁን ደግሞ ዝም ብላችሁ ለቲክቶክ ምናምን ዝም ብላችሁ ለወሬ ምናምን አትጠቀሙ። ይኸውልህ እዚህ ጽፌ ምናምን መጥቻለሁ ነገር ጨርሼ relative clause is a clause that is used to give additional information yes about something without starting another sentence ገብቷችኋል? ቀስ ብሎ አይገባችሁም? አሁን relative pronouns are who, that, which, whom, whose የሚሉት እነዚህ ነገሮችን ነው የሚያካትተው። do that work relative clause by defining or giving an extra information about non pronoun ምናምን እነዚህ ነገሮችን የሚይዝ ይሆናል። that comes before them እንዲህ ነው እንጂ ማስተማር እንኳን እንግዲህ አስተማሪ ሆንኩ ይላ ፈረንጅ መስያችኋለሁ፣ ግራ ገብቷችኋል ምናምን ፊታችሁ ተቆራለ እኔ ላይ ተቆራችኋል። ቀስ በሉ። ለማንኛውም there are two main types of relative clause እጅ ሜላቴ defining relative clause አንደኛ፣ ሁለተኛ yes አባይ defining relative clause አጨብጭቡላችሁ ዝም ብላችሁ እንዲህ ነው እንጂ ተማሪ ይበቃናል። ለዛሬ ከገጽ 110 ጀምራችሁ አንብቡ። ያልገባችሁ ነገር አለ? ጥያቄ አለ? የለም። ጥያቄ ያልገባችሁ ነገር አለ? እንዴት ይገባ? እንዴት ድሮ እኔ መሰለህ አስተማሪ ማይገባችሁ ነው የሚገርም። ለማንኛውም ቀጣይ ሳምንት ፈተና አላችሁ። ገጽ 110 ጀምራችሁ አንብቡ። ሪላቲቭ ክሎዝ ዛሬ አጠቀቻችኋለሁ። ሰላም ነው።